አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሶፊ የፍቅር ቤት ቤተሰቦች እንደምን አላችሁልኝ? ዛሬ ለየት ያለ መልእክት ይዤላችሁ መጥቻለሁ። ዛሬ የምናወራው ስለማንም ሳይሆን ስላንቺ ነው። አዎ ስላንቺ ውድ እህቴ። ቪዲዮውን እስከ መጨረሻው ተከታተሉት፣ ምክንያቱም ዛሬ ራስሽን በአዲስ መነጽር እንድታይ ፈልጋለሁ ኢንሻአላህ። ውድ እህቴ መጀመሪያ ራስሽን ወቂ። በዚህ ጠፊ ዓለም አንቺ ትልቅ ቦታ ያለሽ ክቡር ፍጡር ነሽ። ዛሬ ጊዜ ዓለም በውጫዊ ውበትሽ ብቻ እንድትመዘኝ ትፈልጋለች። ነገር ግን እውነተኛው ውበትሽ የሚጀምረው ራስሽን ስታከብሪና ዋጋሽን ስታውቂ ነው። አንቺነትሽ በአንቺነቱ ሲቆይ ነው የሚከበረው። ሰዎች የሚሉሽን ሳይሆን ፈጣሪሽ ባንቺ ውስጥ ያስቀመጠውን ክብር ተመልከች። አዎ እህቴ የኔ ቆንጆ፣ በክብርሽ ላይ በፍጹም አትደራደሪ። ክብርሽን እንደ ፋሽንም አትቀይሪው። ዘመናዊነት ማለት ራስን ማጣት አይደለም። ዘመናዊነት ማለት ተከታይ መሆንም አይደለም። እውነተኛ ዘመናዊነት ራስን ጠብቆ በራስ መርህ መመራት ነው። ታውቂያለሽ እህቴ፣ አልማዝ ውድ የሆነው ተጠብቆና ተሸፍኖ ስለሚኖር ነው። አንቺም ከዛ በላይ ውድ ነሽ። ቁጥብነትሽ ድክመትሽ አይደለም፣ ይልቁንም ለራስሽ ያለሽ ትልቅ ፍቅርና የጥንካሬ መገለጫ ነው። አዎ ቁጥብ ሁኚ ውድ ትሆኛለሽ አይደለም የሚባለው። ቁጥብነትሽ አንቺነትሽ ነው። ስትቆጠቢ ትከበሪያለሽ፣ ስትከበሪ ደግሞ ትደምቂያለሽ። ውበት ማለት የፊት ገጽታ ብቻ አይደለም። ውበት ማለት የልብ ንጽህና፣ የንግግር ለዛ፣ የባህሪ መረጋጋት ነው። በዚች ኃላፊ ቆይታሽ ለጊዜያዊ አድናቆት ብለሽ ቋሚ ማንነትሽን አታርክሽው አደራ። አንቺ የትውልድ መጀመሪያ፣ የቤትሽ መብራት ነሽ። መብራት ደግሞ ሲከበርና ቦታው ሲጠበቅ ነው ብርሃን የሚሰጠው አይደል? እህቴ ራስሽን ለማንም ብለሽ ዝቅ አታድርጊ። በራስሽ ተማመኚ። አንቺ በኢማን የታነሽ፣ በእፍረት ያሸበረቅሽ ንግስት ነሽ። ማንነቷን የምታውቅ ሴት ማንም መጥቶ ዋጋ ሊሰጣት ወይም ዋጋ ሊያሳጣት አይችልም። ዋጋሽን የምትወስኚው አንቺ ራስሽ ነሽ። ስለዚህ ሁሌም ከፍ በይ እህቴ። አዎ ያ ረብ እህቶቼን በሄዱበት ሁሉ ክብራቸውን ጠብቅላቸው። ያ አላህ በኢማን የታነጹ በሀያ ያሸበረቁ ለትውልድ አራያ የሚሆኑ እህቶች አድርጋል። ያ ረብ ልባቸውን በሰላም ቤታቸውን በበረካ ኑሯቸውን በደስታ ሙላላቸው። እርስ በርስ መከባበር፣ እርስ በርስ መተሳሰብ፣ እርስ በርስ መዋደድን ወፍቀን ሀገራችንን ሰላም አድርግልን። በስደት ያሉ እህቶቼን በሰላም ለሀገራቸው አብቃቸው። የታመሙትን ማርልን፣ የተጨነቁትን አጽናናልን። አሚን። ውድ የሶፊ የፍቅር ቤት ቤተሰቦች ስለተከታተላችሁ ከልብ አመሰግናለሁ። ይህ መልእክት ለብዙ እህቶች እንዲደርስና ብዙዎች እንዲማሩበት ሼር ማድረጋችሁን አትርሱ። ሀሳባችሁን በኮሜንት ንገሩኝ። በሌላ ቪዲዮ እስከምንገናኝ በሰላም ቆዩልኝ። አብራችሁ ስለነበራችሁ አመሰግናለሁ።